ዛሬ የወገግታ ቡክስ ወይም የወገግታ መጽሐፍት ዌብሳይትን አጠቃቀም አንድ ላይ እናያለን። ዌብሳይታችን የሚገኘው ወገግታ.jdidia.com ላይ ነው። መጀመሪያ በሚመጣበት ሰዓት ላይ ይህችን መመሪያ ያሳየናል ማለት ነው። ዌብሳይታችን እንዴት እንደምንጠቀም እንደ ቱቶሪያል ነገር ትሆናለች። እዚህ ጋር የሚጠይቀን ምንድነው አሁን ላይ የያዝነው ስልካችን ወይም ኮምፒውተራችን ላይ አማርኛ የምንጽፍበት መንገድ አለ ወይም አማርኛ ኪቦርድ አለን ወይ ነው። በአማርኛ ሰርች ለማድረግ የምንችል ማለት ነው። ካለን አሁን እንላለን፣ ከሌለን አይ ብለን እሱ ራሱ የምንጽፍበትን መንገድ እንዲሰጠን እናደርጋለን ማለት ነው። ለአሁን አይ ብለን እንየው። አይ በምንልበት ሰዓት ላይ አማርኛ ኪቦርዳችንን ያበራዋል። ያ ማለት እኛ በእንግሊዝኛ የምንጽፈውን ወደዚህ ቀይርልናል ማለት ነው፣ ወደ አማርኛ ማለት ነው። መጽሐፍ የምንፈልግበትን ቦታ ያሳየናል፣ ሰርች የምናደርግበት ማለት ነው። ሌላ ከለር ቋንቋችንና የኪቦርዳችንን መልሰን ማብራት ማጥፋት የምንችልበትን ቦታ እዚህ ጋር እንደሆነ ያሳየናል። ከዛ በመቀጠል ደግሞ እዚህ ጋር የምንጽፍበት አማርኛ በምን አይነት መንገድ ከእንግሊዝኛ ወደ አማርኛ የሚቀየርበት መንገድ የምናይበትን የኪቦርድ ካርታ ያሳየናል። ጊዜ ይህን ያለው ማለት ነው። ስለዚህ በመጀመሪያ እዚህ ያለችውን የኪቦርድ ካርታችንን እናያት። በዚህ መልኩ ነው እኛ የምንጽፋቸው እንግሊዝኛዎች ወደ አማርኛ የሚቀየሩት ማለት ነው። ሺፍትን በምንይዝበት ሰዓት ላይ ያሉት ቃላቶችን በዚህ መልኩ እናያለን። በመቀጠል ደግሞ በዚህ መልኩ ነው አማርኛችንን የምንጽፈው ማለት ነው። ስለዚህ ለምሳሌ ይህን መጽሐፍ ሲፈልግ መጀመሪያ የሀ ቤት ስለሆነች ከኪቦርድ ላይታችን ላይ ሀ ያለችበትን እናያለን። ሀ ያለችው ይችላል በሚል ማለት ነው። ከዛ በኋላ አይን በምንነካበት ሰዓት ላይ ይህ ትጻፋለች ማለት ነው። ስለዚህ በዚህ መልኩ እኛ በእንግሊዝኛ እየጻፍን የአማርኛ ኪቦርድ ሳያስፈልግን ይህን ዌብሳይት መጠቀም እንችላለን ማለት ነው። መጀመሪያ ዌብሳይቱ ላይ የሚመጡት እነዚህ መጽሐፎች ብዙ ጊዜ ዳውንሎድ የተደረጉ መጽሐፎች ዳውንሎድ በተደረጉበት ልክ እና ሰው በሰጣቸው ሪቪው ልክ መጀመሪያ ላይ መጡልናል ማለት ነው። ለምሳሌ መጀመሪያ ላይ ያለው ትዳርና ቤተሰብ መጽሐፍ ነው። እሱን በምንከፍትበት ጊዜ ስለሱ ዲቴይሉን ማየት እንችላለን። ማውረድ የምንፈልግ ከሆነ ማውረድ እንችላለን። እዚህ መጽሐፍ ላይ ያለ ኢሹ ካለ ከስም ሊሆን ይችላል፣ ከፎቶ ማንኛውም አይነት ችግሮች ካሉ ሪፖርት ኢሹ ማድረግ እንችላለን። ስለሱ ሌሎች ሰዎች የሰጧቸውን ግምገማዎች ወይም ሪቪዎች እዚህ ጋር ማየት እንችላለን፣ በቴክስትም በቁጥር መልኩ ማለት ነው። መጨረሻ ላይ ደግሞ ከሱ ጋር ተመሳሳይ መጽሐፎች እኛ ዳታ ቤዛችን ውስጥ ካሉ በዚህ መልኩ እናመጣቸዋለን ማለት ነው። ስለዚህ አሁን ይሄኛው ትዳርና ቤተሰብ ክፍል 1 ነበረ። ትዳርና ቤተሰብ ክፍል 2 ደግሞ በዚህ መልኩ እዚህ ጋር እናስቀምጠዋለን ማለት ነው። መጽሐፉን ማግኘት የምንፈልግበት ሰዓት ላይ አውርድ የምትለዋለችን መጠቀም እንችላለን። እሷን ስናደርግ ምንድነው የሚያደርገው ወደ ቴሌግራም ቦት ይወስደንና መጽሐፉን ለእኛ ይሰጠናል ማለት ነው። ፎቶውን እና ፒዲኤፉን ማለት ነው። እዚች ጋር እዚሁ ላይም ችግር ካለ እዚሁ ጋር ሪፖርት ማድረግ እንችላለን ወይም ደግሞ ሪቪው ማድረግ እንችላለን ማለት ነው። አንድ ሰው ለአንድ መጽሐፍ አንድ ጊዜ ብቻ ነው ሪቪው ማድረግ የሚችለው። ወደ ዌብሳይታችን በምንመለስበት ጊዜ በመቀጠል ሰርች እንዴት እንደምናደርግ እዚህ ጋር ስለዚህ አሁን መዝገበ ቃላት ፈልገናል ብለን እናስብና ሰርች በምናደርግበት ሰዓት ላይ በዳታቤዛችን ውስጥ ወይም በላይብራሪያችን ውስጥ ያሉትን መዝገበ ቃላት ወይም ይሄ ቃል የሚመለከታቸውን የሚመሳሰሉ መጽሐፎችን ያመጣልናል ማለት ነው። ልክ እንደ ቅድሙ እያንዳንዳቸውን ነክተን ዳውንሎድ ማድረግ የምንፈልገውን ዳውንሎድ ማድረግ እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ሙሉ የመጽሐፍ ዝርዝር ይመልከቱ የምትለዋን በተን እዚህ ጋር በመንካት ወደ ውስጥ መግባት እንችላለን። እሷ የምታደርግልን ምንድነው መጽሐፍ ላይብራሪ ውስጥ ወይም ደግሞ ዳታቤዛችን ውስጥ ያሉት መጽሐፎች እንዳለ ትዘረዝርልናለች። ስለዚህ እነሱን እንዳለ ኔክስት እያሉ ማየት እንችላለን ማለት ነው። ከዛ በተጨማሪ እዚህ ጋር የፊልተር ምልክት እዚህ ጋር ያለችን እሷን በመንካት ያሉትን መጽሐፎች በካታጎሪያቸው ወይም ደግሞ በአይነታቸው መለየት እንችላለን ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ስነ ምርምር የሚል ካታጎሪ አለ። እሱ ውስጥ በምንገባበት ሰዓት ላይ በስነ ምርምር ስር ያሉ መጽሐፎችን ይዘረዝርልናል ማለት ነው። ለጊዜው አሁን እነዚህ 3 መጽሐፎች አሉ ማለት ነው። እነሱንም እንደቅድሙ ዳውንሎድ ቀጥታ ማድረግ የምንፈልግ ከሆነ እቺኛውን መጠቀም እንችላለን። ካልፈለግን ደግሞ ሙሉን ማየት የምንፈልግ ከሆነ እንደዚህ በመንካት ወደ ውስጡ ማየት እንችላለን ማለት ነው። ከዚሁ ላይ ግምገማ ማስገባት የምንፈልግበት ሰዓት ላይ አሁን የእሱን ግምገማ የሚገባበትን በመንካት እዚህ ላይ ማመጣት እንችላለን። ስለ የትኛው መጽሐፍ እንደሆነ እዚህ ጋር ፎቶውን ያሳየን ነው ወይም ስለ እሱ መጽሐፍ ይነግረንና ይህን ምርጫ ይሰጠናል ማለት ነው። እዚህ ጋርም ሪፖርት ወይም ሪቪው ማድረግ እንችላለን። አሁን በግምገማ ስለሆነ የመጣ ነው ሪቪው ማድረግ ወይም ደግሞ ሪፖርቱን እዚህ ጋር ማድረግ ይቻላል ማለት ነው። ስለዚህ ሪቪው በምንመጣበት ሰዓት ላይ ምርጫ ይሰጠናል። ለምሳሌ 4 መስጠት ከዛ ስለሱ ደግሞ በጽሁፍ መግለጽ የሚኖርበት ነገር መግለጽ የምንፈልገውን ነገር እዚህ ጋር መግለጽ ይኖርብናል ማለት ነው። እንደዚህ በማስገባት ላይ ሪቪው ሰክሰስፉሊ ሰብሚት ተደርጓል ማለት ነው። ስለዚህ እኛ
ያስገባነው ሪቪው ለሌሎች ሰዎች ሊጠቅም ይችላል፣ ለሌሎች ሰዎች ሊያግዛቸው ይችላል። ስለዚህ ፔጃችንን ሪፍሬሽ አድርገን አሁን ብናየው እኛ ያስገባነው ሪቪው በዚህ መልኩ ተቀምጧል ማለት ነው። ሪፖርት ማድረግ ስንፈልግ በዛው መልኩ ይሆናል ማለት ነው። ከሚሰጠን ምርጫዎች ውስጥ መርጠን ሪፖርት ማድረግ እንችላለን ማለት ነው። ሌሎች ሀሳብ አስተያየት ወይም ደግሞ ጥያቄዎች ካሏችሁ